ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ስለምንላችሁ ዘር ብያለሁ። ዛሬ ደግሞ ቀለል ያለ የዶሮ አሰራር እናያለን። ምን ጨምራቸው ይሄንን ሮብ፣ ሐሊብ፣ ቡሃራት፣ ፍልፍል ሐር እናያለን ማለት ነው። ወደፊት አብረን ሰብስክራይብ አድርጎ ላይክ አድርጎ አበረታቱኝ። አመሰግናለሁ የምታበረታቱኝ። አንድ እጄ ስለሆነ ለመቀረጽ ብዙም አይመቸኝ። ይሄን ያደረኩት ምን እንደሆነ አላውቅም ስሙ ሰኑድ ፍልፍል ሐር ወይም በርበሬ የሚያቃጥል በርበሬ ነው። ሮብ እና እርጎ አደረኩኝ ማለት ነው። ሮብ ማለት እርጎ ነው። ሐሊብ አደረኩ። ይሄን አሰል አደርጋለሁ ወይም ማር፣ ነጭ ሽንኩርት አዘጋጅተናል፣ ቱም ይሄንን በደንብ አቀላቅለን የታጠበ ዶሮ እንጨምራለን ማለት ነው። እንተብላለን በደንብ እንዲዋሃድ። እንደዛ አድርገን ተብለናል። ዶሯችን የተወሰነ ደቂቃ ቅመሙ ጋር አብሮ እንዲዋሃድ እንትን እንላለን ማለት ነው። እናስቀምጣለን ሰላጀ ቢያንስ ለ30 ደቂቃ ለ20 ደቂቃ ቅመሙና ዶሮ አብሮ እንዲዋሃድ ቆንጆ ጣዕም እንዲኖረው እና በሲኪን ውስጡ ቅመሙ እንዲገባ የተወሰነ ክፍተት እናደርግለታለን ማለት ነው። ቀጣይ ከ30 ደቂቃ በኋላ እናያለን ማለት ነው ያለው። እዚህ ደግሞ የአታክልት ሩዝ እንሰራለን ማለት ነው። ዶሯችንን እዚህ ለአንድ ሰዓት እናበስላለን። እዚህ ደግሞ ሩዝ እንሰራለን ማለት ነው። ሽንኩርት፣ ቀይ ሽንኩርት አለ፣ ነጭ ሽንኩርት። እዚህ ደግሞ ቃሪያ፣ 2 አይነት ቃሪያ ማለት ነው። ፍልፍል ይባላል። ካሮት አረጋግጠን እዚህ ደግሞ አሁን ዶሯችንን እናስገባ ነው እናበስል ነው ማለት ነው። ለአንድ ሰዓት ያክል ይበስላል። አሁን ደግሞ ካሮት አደርጋለሁ በረጃጅም አትክልት ሩዝ ጣፋጭ ነው። ሞክሩት። ቀጥለን በተወሰነ ከጥላለን ከጠበስን በኋላ በዘይቱ ቡሃራት ወይም ቅመም እንጨምራለን ማለት ነው። እሺ ቅመም አዘጋጅተናል። እዚህ ኩርኩም፣ ሰኑድ፣ ከሙን፣ መልህ፣ ፍልፍል አዘጋጅተናል ማለት ነው። ሩዛችንን በዚህ አይነት መንገድ አስገብተን ቀላቅለናል። አታክልት ማለት ነው። ቆንጆ ነው፣ ሞክሩት። አንዴ ብቻ ቀላቅለን እናማስለውን። ከዛ በኋላ እንዳያያዝብንና እንዳይቦካ። ዶሯችንን በዚህ አይነት መንገድ እየበሰለልን ነው። ቆንጆና ምርጥ ከለር ሆኗል። ማሻአላህ 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 ቆንጆ ከለር ሆኗል። ሁለቱንም ከለር እያገለባበጥን ሁለቱንም በኩል እያገለባበጥን ማብሰል አለብን ማለት ነው። ሩዛችንን በእንደዚህ አይነት መልኩ ደርሶልናል። ሩዛችን በዚህ አይነት መልኩ ደርሶልናል ማለት ነው። ቆንጆ ነው። የአታክልት ሩዝ ማለት ነው። ቢጫ ከለር የያዘ በዚህ መልኩ ዶሮዎችን ደርሰው ጨርሰናል ማለት ነው።